ከዚህ በመቀጠል Yeah.
የበላችሁ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ፍትምት የምትሆን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ከሚመጣው የሚጠብቃችሁ ለዘላለሙ። አባቶቼ ፈጽሞ ይቅር የሚልና ፈጽሞ የሚያነጻ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ መንፈስ ቅዱስ በሚያውቀው ነገር ይህም ስልጣን የሱ ስልጣን ነውና አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶችም ሴቶችም ሕፃናትም ሁላችሁ በየስማችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። የቅድስተ ቅዱሳን የንጹሐን የድንግል ማርያም አማላጅነት ተራዳይነት የሰማዕቷ የቅድስት አርሴማ የአባታችን የቅዱስ ገብረ መንፈስ ቅዱስ በዚች ቀን የሚታሰቡ የቅዱሳን የጻድቃን የሰማዕታት ሁሉ አማላጅነት ተራዳይነት ለዘወትር ከሁላችን ጋር ይሁን። የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይፍታ። እግዚአብሔር